በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ቅዱሳን እንደምን አላችሁ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ እንላለን። እግዚአብሔር የተባረከ ይሁን። ዛሬ ደግሞ እግዚአብሔር ረድቶን በዚህ ስፍራ ላይ ሁላችንም የትንሣኤን በዓል እያከበርን እንድናሳልፍ ዛሬ ደግሞ እግዚአብሔር ጊዜ ሰጥቶናል። እግዚአብሔር ስም የተባረከ ይሁን። እንግዲህ ከባለፈው ጊዜ የቀጠለ በሆሳና ጊዜ ጀምሮ እግዚአብሔር አምላካችን ኢየሱስ ክርስቶስ ያሳለፈበትን ጊዜ እያሰብን እንገኛለን። እንግዲህ ዛሬም ቢሆን ሆሳናን ካሳለፍን በኋላ የሕማማት ጊዜን እያሳለፍን እንደነበርና ዛሬም ደግሞ የጌታን ትንሣኤ ያገኘንበት የሕይወታችን ቁልፍ ነገር የተገኘበት ነውና እግዚአብሔር የተመሰገነ ይሁን። እንግዲህ ከሰኞ ጀምሮ ሕማማትን እንድንጸልይ እግዚአብሔር በሰጠን መሰረት በረቡዕ ድረስ ሕዝበ ክርስቶስን እየለመነና እየጠየቀ የሚያሳልፍበት አካልና እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ሐሙስ ጸሎተ ሐሙስ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርትን እግር ያጠበበት በማቴዎስ ወንጌል ከ11 ጀምሮ ምዕራፍ 16 ድረስ ስናነብ በመሃል ባሳለፈበት የሁሉንም እግር ያጠበበትና በጨርቅ ደግሞ ያበሰበት ትልቁ የቤተ ክርስቲያናችን ቁልፍ መሰረት ነው። ስለዚህ ጸሎተ ሐሙስ የሚባለው ጌታችን ኢየሱስ ክርስቶስ የደቀ መዛሙርትን እግር እንዳጠበ ሁሉ እኛም አገልጋዮች፣ መሪዎች የምዕመናንን እግሮች በማጠብ ያሳለፍንበት ጊዜ ነውና እግዚአብሔር ስለዚህ ጊዜ ደግሞ የተባረከ ይሁን። ትሕትናን ያየንበት የክርስቶስን መስዋዕትነት ያየንበት ትልቁ ጊዜያችን ነው። ቀጥሎም ደግሞ የትንሣኤን በዓል ደግሞ ያሳለፍንበት ጌታ ኢየሱስ ክርስቶስ በመስቀል የዋለበትን እያሰብን ካሳለፍን በኋላ ኢየሱስ ክርስቶስ በሦስተኛው ቀን ትንሣኤ አድርጎ የተነሳበት ታላቁ የድል ጊዜያችን ነው። ከሞት ወደ ሕይወት የተሻገርንበት፣ ከጨለማ ወደሚደነቀው ብርሃን የመጣንበት ታላቁ የክርስቶስን ትንሣኤ ያከበርን ያለንበት ነው። ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሪፈራል ማኅበረ ምዕመናን ዘርፈ ብዙ አገልግሎቶችን እያገለገለች ትገኛለች። ወደ 11 የሚሆኑ የሚሽን ስቴሽኖች አሉ። በየእሁዱ ጠዋት ደግሞ የወንጌል ስርጭት እንቅስቃሴ አለ። የጉባኤ አምልኮ ጊዜዎች አሉ። የምሽትና የጠዋት ጸሎቶች አሉ። እነዚህን ምዕመናን እንድትበረቱ ምዕመናን ደግሞ በዚህ ተሳትፏችሁ ደግሞ ሰፊ እንዲሆን ይሄን በዓል መሰረት አድርጋችሁ ደግሞ እግዚአብሔርን እያከበራችሁ ትሕትናን እያሳያችሁ ለብዙዎች ወንጌልን እያደረሳችሁ የብዙዎችን ደግሞ ጓዳ እያያችሁ እንድታገለግሉ ደግሞ እየጸለያችሁ ወደ እግዚአብሔር ቃል ምዕመናን ተመልሰን የእግዚአብሔርን ቃል በማንበብ ሕይወታችንን እያደስን ነገራችንን እያደስን እንድንጓዝ ያስፈልገናል። እንደ ሪፈራል ማኅበረ ምዕመናን ተሐድሶ ለመምጣት ወደ ተሐድሶ ለመቅረብ የእግዚአብሔርን ቃል በማንበብ በጸሎት በመትጋትና ወደ ጨለማ ላሉት ሰዎች በመሄድ ወንጌልን በመስበክና በመናገር ጊዜያችንን እንድናሳልፍ በአደባባይ ደግሞ የክርስቶስን ማንነት እንድናውጅ ትንሣኤውን እንድናውጅ በዚህ አቅጣጫ አደራ እንላችኋለን። ዘመናችሁንና በዓሉንም እግዚአብሔር ይባርክላችሁ። እንወዳችኋለን። ተባረኩ።